የተፈራው ደረሰ። አብርሽና ሄርሜላ እንግዲህ ተያይዘው ጠፍተዋል። ግን ደግሞ ያሉበት ቦታ የት ነው የሚለውን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም እንግዲህ ቅድም ረፋድ ላይ ኦር ቀን ላይ ቪዲዮ ሰርቼላችሁ ነበረና እንደውም ምን እያሉ ነው ብያችኋለሁ። ይመጣሉ ኤፋና ሩታ በር አንኳኩተው ይሄዳሉ። ሄርሜላ ክፈቺ እንዳትከፍቺ ስለተባለች የሚለውንም ሀሳብ ጨምሬላችሁ ነበር። እናም የተባለውም አልቀረም። እንግዲህ ኤፍሬምና ሩታ ቢያንኳኩም የሉም ብለው ነው የተመለሱት። ሩታ እየተናገረች ሰምታችኋታል። እናም በሚያሳዝን ሁኔታ እንግዲህ ጥለው መጥተዋል ማለት ነው። ነገር ግን ደግሞ ኤፋን እሱ አብርሽና ሄርሜላ ያሉት እቤት ነው። ለምን በር እንዳትከፍቱ ስለተባሉ በር እንዳትከፍቱ። የአብርሽ ስልክም ተቀምጧል። ያው ሄርሜላ ይዘዋለች። ማንም ቢደውል እንዳታነሱ፣ ማንም ቢያንኳኳ እንዳትከፍቱ ስለተባሉ አልከፈቱም እንጂ ሄርሜላና አብርሽ ያሉት ከቤት ውስጥ ነው ማለት ነው። ገባችሁ? ከሄርሜላ ቤት ሆኖ ከውስጥ ነው ያሉት። እናም ኤፋና ሩታ ደግሞ ሄደው አንኳኩተው መተው የለም አሉ ማለት ነው። አሁን ሚኪን ጠርተው የት ነው ያረገችው እህትህ ያለችበት ቦታ የት ነው ብለው እንግዲህ ያፋጠጡት ነበረ። እሱም ሊናገር አልፈለገም። ከኤፋ ጋር ያው ዱላ ቀረሽ እንትን የቀራቸው እጅግ በጣም ግብ ሲገጥሙ ነበረ ማለት ነው። በግብ እንግዲህ የሚሆን ነገር የለም፣ በጸብ የሚሆን ነገር የለም። በሩን እንግዲህ ህግ ይዛችሁ ሂዳችሁ ቤቱን ካልፈተሻችሁ ብትጣሉ የመጨረሻችሁ እስር ቤት ነው የሚሆነው ማለት ነው። እናም ለማንኛውም በሰፊው አብራራላችኋለሁ። ላይቭ ላይ ነኝ። ቶሎ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። አዳዲስ ትኩስ ጮማ የሆኑ መረጃዎችን አቀርብላችኋለሁ። ቀጥል ደግሞ እንግዲህ ሄርሜላ ያሉበትን ቦታ ያው ፖስት አድርጋለች ማለት ይቻላል። አሁን ለጊዜው ያው እቤት እሷ ቤት ላይ ቢሆንም የሚኖሩት አሁን ግን ለጊዜው ከአብርሽ ጋር ሄደው እየተዝናኑ እንደሆነና ቁርጥ ምናምን እየበሉ እንደሆነ ነው መረጃው የሚያሳየው። ምክንያቱም ምግብ ቤት ምናምን ሆና ሄርሜላ ፖስት አድርጋለች ማለት ነው። ቅድም ቪዲዮ ሰርቼላችሁ ነበር። ለሚመጣው ጦርነት ሁሉ ዝግጁ ነን እያለች ነው። ከስክስ ፖስት አድርጋለች ብያችሁ ነበር። አሁን ደግሞ ፖስት ያደረገችው ምግብ ቤት ነው። ስለዚህ ሄርሜላና አብርሽ ያሉት ለጊዜው ምግብ ቤት ነው። ከምግብ ቤት በልተው ተዝናንተው የት ይሄዳሉ? ሄርሜላ ቤት ቤታቸውን ቆልፈው ይቀመጣሉ ማለት ነው። ላይቭ ቶሎ ለማንኛውም በሰፊው አብራራላችኋለሁ።